እስከዛሬ ይሄን ካላስተካክላችሁ ተሸውዳችኋል። የኢሞ የፌስቡክ ፕሮፋይላችሁን ማንም እየገባ የሚያወርድ ከሆነ አስተካክሉ ላሳያችሁ። ኢሞ ላይ እንገባለን። ኢሞ ሲከፍት እዚህ ጋር ፕሮፋይላችሁን እዚህ ጋር ትነካላችሁ። ድጋሜ እዚህ ጋር ምን ይላል? ሴኩሪቲ ኤንድ ፕራይቬሲ እቺን ትነካላችሁ። ሴኩሪቲ ኤንድ ፕራይቬሲን ከፈትን ወታች ስክሮል ታደርጉና ፕሮፋይል ፕራይቬሲ የሚለው ጋር ትገባላችሁ። እዚህ ጋር ከፈለጋችሁ ሰዎች ስክሪንሻትም እንዳያረጉት ሎክ ማድረግ ወይም ብሎክ ማድረግ ትችላላችሁ። እዚህ ጋር ደግሞ ፕሮፋይላችሁን ሎክ ማድረግ ትችላላችሁ። ስለዚህ ሎክ ፕሮፋይል የምትለውን ትነኩና እዚች ጋር እቺን ኦን ማድረግ ነው። ሰዎች የእናንተን ፕሮፋይል ስክሪንሻት እንዳያረጉ እዚች ጋር ትገቡና በቃ ስክሪንሻት ማድረግ አይችሉም፣ ብሎክም አድርጋችሁታል ማለት ነው። ተቆልፏል። የኢሞን ያያችሁትን ይመስላል። የፌስቡክን ደግሞ እንቀጥል። ፌስቡካችንን እንከፍታለን። ላይትም ቢሆን ያኛው እኩል ነው። ከዛ እዚህ ጋር እንደምታዩት 3 መስመር ትነካላችሁ። ነካው። ከዛ ወደ ታች ስክሮል አድርጉ። እንደዚህ ስትሄዱ ሴቲንግ ኤንድ ፕራይቬሲ የሚል ታገኛላችሁ። እቺን ክሊክ ታደርጋላችሁ። ሴቲንግ የሚለውን ድጋሚ ትነካላችሁ። አሁን ወደ ታች ስክሮል ታደርጉና ምን የሚል አለ? ፕሮፋይል ሎኪንግ። ፕሮፋይል ሎክ የሚለውን እቺን ኦን አድርጉ። እዚህ ጋር ሎክ ዩር ፕሮፋይል ይላል። እዚህ ድረስ ከኔ ጋር ከነበራችሁ ቪዲዮውን ትፈልጉት ነበር ማለት ነው። ካስተማራችሁና ከወደዳችሁት አዳዲስ ሰዎች ፎሎ አድርጉ። ሌሎቻችሁ ላይክ፣ ኮሜንት፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። አብራችሁን ስለነበራችሁ በጣም አመሰግናለሁ።